ማህሌተ ጽጌ። ማህሌት ማለት ምስጋና፣ መወድስ፣ አድናቆት፣ መዝሙር። ጽጌ ማለት ደግሞ አበባ ማለት ነው። አንድ ላይ ምን ይሆናል? የአበባ ምስጋና ማለትም በአበባና ፍሬ የተመሰሉ እመቤታችን አበባ፣ የማኅፀኗ ፍሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመሰገኑበት የአበባ ምስጋና ማለት ነው። ማኅሌተ ጽጌ። ከሰማያት ወርዶ ከድንግል ማኅፀን ተወልዶ በግራ የነበርነውን የአዳም ልጆች ወደ ቀኙ ያቆመን እንዲሁም በመንግስቱ ለዘላለም እንድኖር ለፈቀደልን ለልዑል እግዚአብሔር ክብር ምስጋና እያቀረብኩኝ አክሊለ ጽጌ ማርያም። አክሊለ ዘውድ፣ አክሊል የሆነች እመቤታችን። ጽጌ ማለት አበባ፣ የፍሬ ምልክት። አክሊለ ጽጌ ማርያም የመልኳ ደምግባት ደስ የሚያሰኝ በጽጌረዳ አበባ ያጌጠች የተሸለመች ማርያም ለኛ አክሊላችን ነች፣ ጌጣችን ነች። ቀጸላ መንግስቱ ለጊዮርጊስ። ቀጸላ ማለት ዘውድ፣ አክሊል፣ ቆብ፣ መሸፈኛ፣ የራስ ልብስ ጌጥ የሆነች እመቤታችን ለጊዮርጊስ የመንግስቱ አክሊል ነች ማለት ነው። ማለትም የሰማዕትነቱ አክሊል የጊዮርጊስ የመንግስቱ አክሊል የነገሰብሽ አክሊል የሰማዕትነቱ አክሊል እመቤታችን ቅድስት ድንግል ማርያም። ክበበ ጌራ ወርቅ። ክበበ ክብ ነው፣ ጌራ ወርቅ የራስ ወርቅ ክብ የሆነ ለራስ የሚሆን ማለት ነው። እንዲሁም በአልማዝ የተንቆጠቆጠ አክሊላችን ነች አባችን ማርያም። የስሙ ምልክት እና የሞቱ መታሰቢያ የተጻፈብሽ የጽጌ የአበባ አክሊል ነሽ እመቤታችን ቅድስት ድንግል ማርያም። የጊዮርጊስ የመንግስቱ ራስ ወርቅ ነሽ። በአበባ የተሸለመ አክሊልን የወርቅ ዘውድን የምታቀናጂ ማርያም ሆይ የጊዮርጊስ የመንግስቱ አክሊል ነሽ፣ የሰማዕትነቱ አክሊል ነሽ። መከራ በተቀበለበት ዘመን ቅዱስ ጊዮርጊስ እመቤታችን ቅድስት ድንግል ማርያም ብዙ ምሳሌ አሏትና የሰማዕታት አክሊል የካህናት ሹመታቸው ትባላለችና እርሷ አክሊል ዘውድ ሆናው ሁሉን ታሰግድለታለች። ነገስታቱ መኳንንቱ ሁሉን ታሰግድለታለች። እርሷም ከፈጣሪ በታች ከፍጡራን በላይ ነችና ይሰግድላታል፣ እኛም እንሰግድላታለን። አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ አክሊለ ጽጌ። ይህ ሊቃውንቱ በማኅሌት ዘወትር የሚወርቡት በጽጌ ዘመን በዘመነ ጽጌ የሚወርቡት ወረብ ነው፣ መዝሙርም ነው። ይህን ልናቅ ይገባል ማለት ነው። ስንዘምር አክሊላችን እመቤታችን ቅድስት ድንግል ማርያም ላመነባት ለሰገደላት እመቤታችን አክሊላችን ነች። ዘወትር እቅፍ ድግፍ ታደርገናለች ማለት ነው።
ይህን ልናስብ ይገባል። ይህን ስንዘምር አክሊላችን ነች፣ ወርቃችን ነች። እንዲሁም የጊዮርጊስ የመንግስቱ አክሊል ነች። ሰማዕታት አክሊል እመቤታችን፣ የካህናት ሹመታቸው እመቤታችን። ይህን ልናስብ ይገባል ማለት ነው። አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ፣ የራስ ልብስ ጌጥ የሆነች እመቤታችን በረከቷ ረድኤቷ ከኛ ጋር ለዘላለም ይኑር። ለእርሷ ክብር ምስጋና እንዲሁም ለልጇ አምልኮትና ውዳሴ ይገባል ለዘላለሙ አሜን። ከማኅሌተ ጽጌ የዕለት በረከት ይክፈለን አሜን። ይህ መዝሙራዊ ስብከት ነው። ኦርቶዶክሳዊ መዝሙሮችን በስብከት መልኩ የሚያቀርብበት ነው። ያልተቀላቀላችሁን ተቀላቀሉን። እንዲሁም ሐሳብ አስተያየታችሁን ጻፉልን። ሰላም እግዚአብሔር ከእናንተ ጋር ይሁን። አክሊለ ጽጌ ማርያም አክሊለ ጽጌ 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 ቀጸላ መንግስቱ መንግስቱ ለጊዮርጊስ ቀጸላ መንግስቱ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ